السلام عليكم ورحمة الله وبركاته. انديت كرماتشو يا جماعة المسلمين والمؤمنين. سلام نو الحمد لله. اي ام ابو زبير. سمونون طفا بيالو يمطچ አላቅም ያው ትንሽ ቢዚ ስለነበርኩኝ ማለት ነው። እና አንዳንድ ነገር የሚሰሙት ነገሮች በጣም ደስ የማይሉት ነገር ይሰማል። እና በጣም ላስጠነቅቅ የመጣሁት ምንድነው ተሕዚር ላደርግ ነው የመጣሁት። በጣም ኃይለኛ ተሕዚር ማለት ነው። የኡመተል ሙስሊሚን ከነዚህ ሶስት ልጆች መጠንቀቅ አለባቸው። እነዚህ ሶስት ልጆች አሽራር አልኸልቂላህ ከተባሉት ማለት ነው። እነዚህ አሽራር አልኸልቂላህ በጣም መጥፎ ሰዎች፣ መጥፎ በተለይ ለእስልምናው መጥፎ ከተባሉ ሰዎች የሚመደቡ ናቸው። እነዚህ ሶስት ልጆች ማለት ነው። ከእውቀት የጸዱ ናቸው፣ ከምንም ነገር የጸዱ ናቸው። በዚህ ላይ በገንዘብም ይሁን በምን ይሁን የተደለሉት አላሁ አለም። መቼም እውቀት ኖሯቸው አይደለም እንደዚህ ሙስሊሙ እንደዚህ የሚከፋፍሉት ማለት ነው። ወደ ሽርክ የሚነዱት ምንም እውቀት ሳይኖራቸው እየመጡ ጧት ማታ ይለፈልፋሉ። ያለ ምንም ማስረጃ ነው። በይዘው ስለ እስልምና ሆነ ስለ ሃይማኖቱ ሲናገሩ ምንም አይነት ደሊል ይዘው አይደለም የሚመጡት። ዝም ብሎ በባዶ በፎሌ ማለት ነው። መኪናን ቁልቁለት ላይ ስትለቁት በፎሌ እንደምትነዱት ያለ ምንም ማርሽ በቃ ያለ ማርሽ ስትነዱት እኮ ዝም ብሎ ነው በቃ ለቆ የሚሄደው። እንደዛ ነው፣ በፎሌ ነው ሙስሊሙን ህዝበ ሙስሊሙን ምንም የማያውቀውን ህዝብ ወደ እንትን የሚነዱት ማለት ነው፣ ወደ ሽርክ የሚነዱት እና ልትጠነቀቋቸው ይገባል። ከነዚህ ሰዎች ከነዚህ ልጆች ልትጠነቀቁ ይገባል። ወላሂ العظيم እኛ ሀጂ ሙፍቲ ሲሞቱ አዝነናል። እንደማንኛውም ሰው አዝነንላቸዋል። አላህ ይርሐማቸው፣ አላህ ይዘንላቸው ብለናል። ከዛ በተረፈ ከሞቱ በኋላ ደግሞ የሰማነው እንትን በጣም መጥፎ ነገር ነው፣ ከባድ የሆነ ገባቸው። ኢነ ሽርከ ለዙልሙን ዐዚም ያለውን ነገር ነው እነሱ ላይ ያየነው ማለት ነው። ሽርክ በጣም ከባድ የሆነ በደል ነው። ለአላህ ከማይምራቸው ወንጀሎች አንዱ ሽርክ ነው። ሽርክን የሰራ ሰው አልምርም ብሎ እየተናገረ ሳለ በዚህ ላይ ማንም ሱሐባ ማንም ነብያት አንቢያት ሙርሰላት ያልሰሩትን ስራ ለዛውም ግዙፍ የሆነ አጥር ግቢ ውስጥ ብቻዬን ቅበሩኝ ብለው የተላለፈውን መልእክት እንዲፈጸም ከባድ አስተዋጽኦ ሲያደርጉ የነበሩት እንዲፈጸም ቀብሩ እዛ ግቢ ውስጥ እንዲፈጸም ሲያደርጉ የነበሩት እንደነዚህ አይነት ሶስት ልጆች ናቸው። ህዝቡ ወደ ሽርክ ከዛ በተረፈ አንድ ሰው ሲሞት ኢዛ ማተ ልኢንሳኑ እንቀጠዐ ልዐመል ይላል ሐዲሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት ስራው በሙሉ ይቋረጣል። ዱንያ ሀገር ላይ ሰደቀቱል ጃሪያ ኢላ ሰላሳ ይላል። አንድ ሰው ሲሞት ስራው በሙሉ ይቋረጣል ሶስት ነገሮች ሲቀሩ፣ አንዱ ምንድን ነው? ሰደቀቱል ጃሪያ። ለምሳሌ አሁን እነዚህ ሰዎች እነዚህ ሀጂ ሙፍቲ ሲሞቱ አላህ ይርሐማቸው እንበልና ሲሞቱ ምን ማለት ነበረባቸው? ወስያ መሆን የነበረበት በዛ አጥር ግቢ ውስጥ መስጊድ ስሩና ሰው ኡመቱ ይስገድበት፣ ወይም መድረሳ አሰሩበትና ቁርአን ይቀራበት፣ ልጆች አስተምሩበት፣ ቁርአን አቂዳ አስተምሯቸው ብለው ቢሆን የሞቱት ለነሱ ሰደቀቱል ጃሪያ ይሆንላቸዋል። ከሞቱ በኋላ ስራቸው እንዳይቋረጥ ይሆናል ማለት ነው። ያ ነው ለነሱ ሸፋዓም ሆነ አጅርም ሆነ የሚያስገኛቸው ከሞቱ በኋላ። ከዛ ውጭ ግን በዱንያ ሀገር ላይ በነበሩ ሰዓት የሰሩት ስራ ነው ለነሱ የሚሆናቸው ማለት ነው። አሁን ግን ህዝቡን ለምን ለብቻቸው በቃ መቀበር አለባቸው ብለው ከተቀበሩም በኋላ እነዚህ ሰዎች ደግሞ አሁን እንደገና የነሱን ሽፋን ያደርጉላቸዋል እየመጡ። የነሱ መሸፈን ብቻ አይደለም፣ ብዙ የሚከተላቸው ሰው አለ። እነዚህ ሰዎች አኢማ ናቸው፣ ብዙ ተከታይ ነበራቸው፣ ብዙ ሙስሊም ተከታይ ነበራቸው። ያን ሁሉ ሙስሊም አንድ ላይ ከነሱ ጋር በሽርክ እንዲጨማለቅ ወደ ቀብር አምልኮ በሙሉ እኔ እኮ እንዴት አይነት ህሊና አኼራ በገንዘብ ይሸጣል እንዴ? እንዴ ነው ነገሩ? አኼራን አስይዞ ጊፍት ፍለጋ፣ አኼራን አስይዞ ቲክቶክ ፎሎ ፍለጋ፣ አኼራን አስይዞ ሃይማኖት ማፍረስ። ኧረ ተው አይበጃችሁም። እነዚህን ደንቆሮ ተዋቸው። እነዚህ ሶስት ልጆች በተለይ በጣም በድንቁርና የሞሉ ናቸው። አንድም እውቀት የላቸውም። አንድ እውቀት ወላሂ ለአዚም አንድ እውቀት የላቸውም። እኔ ምዬ ነው የምናገረው። ለምን አላህን ለማምለክ ትንሽ ብቻ እውቀት ነው የሚበቃው። ትንሽ እውቀት በቃ ትንሽ ላኢላሃ ኢለላህ ሙሐመድ ረሱሉላህ የምትለዋን ማወቅ ነው። ምክንያቱም እሷን ከነ ትርጉሟ ከነ ማዕናዋ ያወቀ ሰው ተውሂድ ምን አይነት እንደሆነ እስልምና ምን እንደሚያስፈልገው ማን መመለክ እንዳለበት ማን መተው እንዳለበት ይናገራል። ላኢላሃ ኢለላህ ሙሐመድ ረሱሉላህ ስትል ምንም ውድቅ መደረግ እንዳለበትና ማን መመለክ እንዳለበት ይገልጻል። የኢስላም መሰረቱ ተውሂድ ነው። የተውሂድ ዋናው ደግሞ ማን ነው? ቃሉ ነው። ላኢላሃ ኢለላህ የሚለው ቃል ማለት ነው ተውሂድን የሚገልጸው። ስለዚህ ይህን ለመረዳት ምንም ብዙ እውቀትና ብዙ መልፋት አያስፈልግም፣ ተውሂድን ለማወቅ እስልምናን ለማወቅ። እነዚህ ሰዎች ግን ህዝቡን ከዚህ ውጭ እያደረጉት ነው። እነዚህ ሶስት ልጆች በተለይ ዑለማን ይሳደባሉ፣ ትላልቅ መሻይኽን ይሳደባሉ፣ ምንም እውቀት ሳይኖራቸው ደደቦች፣ የመጨረሻ ጭንቅላታቸው ዝግ የሆነ ማለት ነው። እኔ በምን አይነት ተርቢያ እንዳደጉ ነው ያላቅም። ምን አይነት እናትና አባት እንዳሳደጋቸው እናትና አባትም ያላቸው አይመስለኝም እነዚህ
አንድ ሰው ሽርክ ሲሰራ እያወቀ ነው ነገ ማህርታ ጠይቋለሁ አላህ ማረኝ ይለዋለሁ እያለ ጠንቋይ ቦታ ቢሄድ ቀብር ቦታ በቃ የሆነ ነገር ስሜት እየተሰማው ነው። በፊትኛም ስናደርግ ስለነበር ድሮ ሳናቅ እያወቅ አሁን እውቀት እጅ ላይ መጥቶ እንደገና ከአዋቂዎች ጋር ያለምንም መረጃ እየመጣ እየተከራከረ ህዝቡን ወደ ቀብር አምልኮ ትነደዋለህ። እንኳን ተፈጸመ ሻሃጅ ሙፍቲ በቃ ከነሱ የበላለጠ ስንት ደጋጎች ሞተው የለ እንዴ? አንቢያዎች ሙርሰሎች ሞተው የለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ሞተው የለ እንዴ? ምን ነው እነሱ ቤታቸው ውስጥ አልተቀበሩ? ለምን ቤቴ ውስጥ ቅበሩኝ ብለው ወስያ አላስቀመጡ? እንደዚህ ነው ያስተማሩት። እስልምና ለመረዳት በጣም ቀላል ነው። ወላሂ العظيم ያ ጀማዓተል ሙስሊሚን እንደው እንዳትሸወዱ። እነዚህ ልጆች በጣም ህዝቡን ወደ ሽርክ አሽራረል ኸልቂላህ ከተባሉት መካከል እነዚህ ሶስት ልጆች ናቸው። እነዚህ ሶስት ልጆች አሽራረል ኸልቂላህ በጣም መጥፎ ሰው ማለት ነው። መጥፎ ልጆች ኡመተል ሙስሊሙን ወደ ጀሃነም እየመሩ ያሉ ሰዎች እነዚህ ልጆች ናቸው። ሰው ብዙ ወንጀል ይሰራል፣ ብዙ ስህተት ይሳሳታል፣ አላህ ሊምረው ይችላል። ሽርክን የሚሰራ ግን ቀብረን የሚያመልክ እንዴ ሙፍቲ ሀጂ ሙፍቲ ገና ሳይቀበሩ ጀናዛቸውን እየዳበሱ እኮ አስክሬናቸውን ይሄን ልብሱን የተለበሰውን ሳጥኑን እንደዚህ እያሹ እኮ ሲቀቡ ገና ከወዲሁ ነው። ቢዳያው የተጀመረው ገና ሳይቀበሩ እኮ ነው። ሽርከል ቢዳያ የተጀመረው ገና ሳይቀበሩ ነው። አጀማመሩን እስኪ ተመልከቱ፣ አፈጻጸማቸውን ደግሞ አስቡት። እኔ እርግጠኛ ነኝ ሀጂ ሙፍቲ እርግጠኛ ነኝ ላይሉም ይችላሉ ይሄን ነገር እዚሁ በህይወት ያሉ እንትኑ እንዳይቋረጥ የሚፈልጉ ሰዎችም ሊሆን ይችላሉ። ወስያ የነሱ ወስያ ነው ብሎ የተናገሩት እንዴት ምሳሌ ምን ሀጂ ሙፍቲ ቢያንስ የተወሰነ በእድሜ የሚገፉ ናቸው፣ ዕልምም የተወሰነ ያላቸው ሰዎች ናቸው። እኔ እርግጠኛ ነኝ ሀጂ ሙፍቲ ቤቴ ውስጥ ለብቻ ቀበሩኝ ብለው ይላሉ ብዬ እኔ አላስብም። እኔ ተቀባይነት የለኝም ቢሉ እንኳን እነሱ ናቸው ያሉት እንኳን ቢባል ይህን ነገር ማውገዝ ነው ያለባቸው። ከሸሪዓ ውጪ ነው፣ ከኢስላም አመራር ውጪ ነው፣ ከተውሂድ ውጪ ነው። አንድም ሰው አንድም አንቢያ አንድም ማንም ሰው ለብቻው ቀበሩኝ ያለ አንቢያም የለም፣ ሙርሰልም የለም፣ አኢማም የለም፣ አኢመቱል አርባዓም ማንም የለም፣ ወልይም የለም። እንዴት እነሱ ቀብሩ ለብቻ ተደረገ እንኳን ተደረገ ብሎ እንዲህ ሰው ሲሞት ከሞተ በኋላ እንዲጠቅመው የሚፈልገው ነገር እኮ ሶስት ነገር ነው ተብሏል። ከዛ ውስጥ ለምን አልተናገሩም? እውነት እነሱ ብለ አይሉትም። በፍጹም ሀጂ ሙፍቲ አላሉትም። ይሄ የእንደነዚህ አይነት አጭበርባሪዎች አሽራረል ኸልቂላህ ከተባሉት እንደነዚህ አይነት ባለጌዎችና በቃ እስልምናን መናድ የሚፈልጉ ሰዎች እንደነዚህ አይነት አመራር ናቸው። ወላሂ እኔ ይሄን ነው እና ከእንደነዚህ አይነት መጥፎ ሰዎች ተጠንቀቋቸው። እነዚህ ሰው ያ ጀማዓተል ሙስሊሚን በእነዚህ ልጆች የምትመሩ የእነዚህ ልጆች አቂዳ የእነዚህ ልጆች መንገድ የምትከተሉ ሰዎች ሙስሊሞች እየተጠነቀቃችሁ። አላህ አይምርም፣ ሽርክን አይምርም፣ ቀብር አምልኮን አይምርም። ተበሩክም ሆነ ስለትም ሆነ አምልኮም ሆነ ሁሉም ነገር የሚገባው ለአላህ ብቻ ነው። ገባችሁ? አላህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ተናግረዋል። ግልጽ በሆነ ምንም በማያሻማ መልኩ የተናገሩት ቃል ነው። ገባችሁ? ኢዛ ሰአልተ ፈስአሊላህ ወኢዛ ስተዐንተ ፈስተዒን ቢላህ ነው ያሉት። ጥየቃን በፈለክ ጊዜ አላህን ጠይቅ፣ እገዛም ማንኛውን ነገር በፈለክ ጊዜ አላህን ብቻ ታገዝ ነው ያሉት ብሎ ያስተማሩት ያጎታቸው ልጅ። ዛሬ መተው ግን እነሱ እዚህ እንደዚህ ነው እያሉ ስለ ቀብር አምልኮ ብቻ ነው የሚናገሩት። ተበሩክ በገሌ ይበቃል፣ ገሌ ሻህ ናቸው፣ እንዲህ ትልቅ ናቸው። መቻሉና አስተማሩ እንደሱ አንድ የነብዩን ውሃ እንዲጠጡ ነበረ እንደዚህ ምናምን ነብይ ናቸው እንዲህ እነዚህ ሰዎች። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።